ሰው ያሲኖ ምን አለ? እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው ሰው እየሞከርኩኝ ስትሉት እንዴት ትሉታላችሁ? I am trying to ትሉና እየሞከራችሁ ያለውትን ድርጊት ታስገባላችሁ ማለት ነው። ለምሳሌ እንግሊዘኛ ለመናገር እየሞከርኩኝ ነው በሉኝ እስቲ። መጀመሪያ እየሞከርኩኝ ነው በሉኝ እስቲ። I am trying to ትሉና እየሞከራችሁት ያለውን ነገር ታስገባላችሁ። ለምሳሌ እንግሊዘኛ ለመናገር እየሞከርኩኝ ነው ምን ይሆናል ማለት ነው? I am trying to speak English ይሆናል ማለት ነው። I'm trying to speak Polish in Italy. ተባባናል። ሰው አንተን ለመረዳት እየሞከርኩኝ ነው በሉኝ እስቲ። እየሞከርኩኝ ነው I am trying አንተን ለመረዳት to understand you. So I'm trying to understand you. አንተን ለመረዳት እየሞከርኩኝ ነው ለማለት ነው። I'm trying to understand you. So that's the first one. ሁለተኛው ደግሞ ምንድነው? ያቅሜን እየሞከርኩኝ ነው ቢሆንስ? የመጀመሪያው እየሞከርኩኝ ነው። አሁን ደግሞ ያቅሜን እየሞከርኩኝ ነው ሲሆን ምን ይሆናል? I'm trying my best. So ያቅሜን እየሞከርኩኝ ነው ስትሉ I'm trying my best. ያቅማችን እየሞከርን ነው we are trying our best ትላላችሁ ማለት ነው። We are trying our best. So እናንተ ምንድን ነው የምታደርጉት ማለት ኮሜንት ትገቡና ምን ለማድረግ እየሞከራችሁ ነው፣ ከዛ ደግሞ ምን ለማድረግ ያቅማችሁን እየሞከራችሁ ነው። እንደዚህ ለማድረግ እየሞከርኩኝ ነው ከሆነ I'm trying to ትሉና ታስገባላችሁ። ያቅሜን እንደዚህ ለማድረግ እየሞከርኩኝ ነው ከሆነ ደግሞ I'm trying my best to ትሉና ያቅማችሁን እየሞከራችሁት ያለውን ነገር ታስገባላችሁ ማለት ነው። ገብታችኋል ብዬ አስባለሁ። Until next time, it's me Abeni with Maraki English Tips. Until next time. Every John in the house, Maraki English Tips of Easy are easy.